ሴፕቴምበር በፈረንጅ መስከረም 2022 ወደ የዕድሜ ልክ እስራት ተቀይሮላታል። የሞት ፍርድ የሚለው ከጠረጴዛው ላይ ተነስቷል። ናዝራዊት የሞት ፍርደኛ አይደለችም በዚህ ሰዓት። የዕድሜ ልክ እስራት ግን አላት። በዚህ ሁኔታ ነው ያለችው። እስር ቤት ውስጥ የምታሳየው ጸባይ፣ ስነ ምግባሯ፣ የምታደርገው አክቲቪቲ ያ ደግሞ ወደፊት ከአገራችን መንግስትም እርዳታ አንድ ላይ ሆኖ ወደ አመታት እንዲቀየርላት ወደዛ ነው አሁን እየሄድን ያለ ነው። የውስጥ ጥንካሬዋ እንዴት ነው የናዝራዊት? ናዝራዊት ከቤት ወጥታ ማታቅ ልጅ ናት። ዜሮ የትም አገር ሄዳ አታቅም። ምንም አዲስ ነገር ነው። እንግዲህ አንተ ከቤተሰብ መሃል ተነስተህ ሌላ አገር ከማታቀው ህዝብ ጋር ከተለያየ ወንጀለኛ እንዳልኩ ማክሲመም ሴኪሪቲ ውመን ፕሪዝን ውስጥ ነው ያለችው። ከምን አይነት ሰዎች ጋር ነው የታሰረችው? ሰው ከገደሉ ሰዎች ጋር ነው? ብዙ አይነት ጥፋት ካጠፉ ሰዎች ጋር ነው? ዊ ዶንት ኖ። እና ምንድነው እሷ ብዙ ሰው ጠንካራ ናት ይላታል። ጥንካሬዋን ነው የሚነግሩ። ግን የእሷ መጠንከር እኛን ለማጠንከር የምታደርገው ነገር ነው ብዬ ነው የማስበው። እሷ በርትታ ሳይሆን ምን አማራጭ አላት? ምንም አማራጭ የላትም። መጀመሪያ ላይ በጣም ተስፋ አድርጋ ነበር። እውነቱን ነው የነገርኳቸው ነበር የምትለው ደጋግማ እና እውነቱ ነፃ የሚያወጣት ነበር የመሰላት። ግን የበለጠ የጎዳት ደግሞ ስማርት መሆኗ ነው፣ ኢንጂነር መሆኗ ነው። ያልተማረ ሰው ቢሆን እሷ ያጠፋችውን ጥፋት ያጠፋው ፍርዱ የቀለለ ነበር። እናም የተጽናናች ብትመስልም የተጽናና ነገር አይደለም እኛ ያየ ነው። በጣም በሚያሳዝን ሁኔታ ነው የምነግርህ። ስትናገር እንኳ አፏ እየተንቀጠቀጠ ነው የምታወራው። አይዞሽ። ለእሷም ለሁሉም ለቤተሰቡም ከባድ ነገር ነው። መታሰር ቀላል ነገር አይደለም። የመታሰር መልካም ነገር ያለው አይመስለኝም። ግን ተስፋ እንዳትቆርጥ ደጋግመን እንናገራለን። እንደውም በቅርብ ጊዜ ለእኔ ከጻፈችኝ ደብዳቤ ላይ እባክሽ ይቅር እንድትያት ብላለችኝ። እናም እዚህ ጋር የተረዳሁት ነገር ምንድን ነው? እግዚአብሔር ለእሷ ትልቅ ጽናትን እንደሰጣት ነው። ይህንን ያህል በደል የበደለቻት እድሜዋን ልጅነቷን እየበላችባት ያለችባትን ሰው እባክሽ ይቅርታ አድርጊላት፣ እኔ ይቅርታ አድርጊላት አለሁ ነው ያለችኝ። እና የእሷ መጽናናት ከየትም የመጣ ሳይሆን ከእግዚአብሔር የተሰጣት ነው። ለረጅም ዓመታት መጽሐፍ ቅዱስ እንኳ አይፈቀድላትም ነበር። እዛው አገር የታተመ ከካናዳ ኮንሱላቶች ውስጥ ተሰጥቷት ነው መጽሐፍ ቅዱስ እንኳ ያገኘችው። እና እስራቷ ቀላል እስራት አይደለም። ኢትዮጵያ ውስጥ እንዳለ አይነት እስረኛ አይደለም። it is totally different። እናም እንግዲህ የቤተሰቡም የሀገራችንም ሰው ክርስቲያን፣ እስላም፣ ፕሮቴስታንት ኤቭሪባዲ የተለያየ ሃይማኖት ተከታይ የማናት ልጅ ሳይል ብሔሯ ማን ነው ምንድን ነው ሳትባል ነው ያዘነላት እንደ ኢትዮጵያዊነቷ። አሁንም የሰው ሁሉም ጸሎት ለሀገሯ ያበቃታል። እኛ በእግዚአብሔር ተስፋ አይቆረጥም። አይዞሽ፣ እግዚአብሔር ያንን ቀን እንድናይ ያድርገን። አይዞሽ፣ ራስሽን አጽኚ፣ አጠንክሪ ራስሽን። በእርግጠኝነት ከሞት ፍርድ ወደ እድሜ ልክ ያመጣው እግዚአብሔር ጉዳዩን በቀጣይ ደግሞ ጥሩ ነገር እንድንሰማ ያደርገናል ብዬ አስባለሁ። ንጹህነቷ ነፃ ያወጣታል ብዬም አስባለሁ። ግን ህግ ነው። 50 ግራም የያዘ ሰው ሞት የሚፈረድበት አገር ላይ 5.65 ኪሎ ግራም ይዞ መገኘት እንግዲህ ምን ሊያደርስ እንደሚችል ማንም መገመት የሚችለው ነገር ነው። ለዚህ መሆኗም በዚህ ደረጃ መያዟ የሚመስለን ምንድን ነው? የኢትዮጵያ መንግስት ከዛ ካለው
ግንኙነት የተነሳ ነው። አውስትራሊያዊ በኤክስኪዩሽን ተገሏል፣ እንግሊዛዊ ተገሏል፣ ካናዳዊ ተገሏል፣ ብራዚሊያዊ ተገሏል፣ ኬንያዊ ተገላለች። በእንደዚህ አይነት ኬዝ ማለት ነው። የናዝራዊት እስካሁን ያቆያትም ይመስለናል ከኛ ሀገር ካለው መንግስት ፕሬሸርም ግንኙነትም አኳያ ነው። እናም አሁንም እዚህ ላይ መተን እባካችሁ በሚዲያ ይሄ ነገር አይሁን የምንለው በሂደት ላይ ያለ ነገር ስለሆነ ሌላ ነገር እንዳያመጣ፣ ሌላ የሚያሳዝነን ነገር እንዳይፈጠር